ከኢራን እየተሰሙ ያሉ ዜናዎች ከዕለት ወደ ዕለት እጅግ በጣም አሳዛኝ እየሆኑ በመምጣት ላይ ናቸው። የኢራኑ የበላይ መሪ አያቶላህ አሊ ሐሚኒ በተገደሉለት በቤታቸው ውስጥ ቤተሰቦቻቸው አብዛኞቹ ጭምር ማለቃቸው መዘገቡ አይዘነጋም። የሐሚኒ ሴት ልጅ የልጃቸው ባል ማለትም አማቻቸውና ምራቶቻቸው በሙሉ እንደተገደሉ መዘገቡ የሚታወስ ነው። ከተገደሉት የቤተሰብ አባላት መካከል ጡጦ ያልጣለች የ14 ወሯ ሕፃን ልጃቸው ዛህራ መሐመድ ጎልፓካይኔ ትገኝበታለች። በተጨማሪም የኢራኑ ሟች የበላይ መሪ አያቶላህ አሊ ሐሚኒ ባለቤት የሆኑት ማንሱሪያ ሆጄስቴም በእሁድ ዕለቱ ጥቃት ቆስለው ሆስፒታል ነበሩ። በአሜሪካና እስራኤል ጥቃት ከደረሰባቸው በኋላ በሆስፒታል ሲታከሙ ቆይተው በትናንትናው ዕለት ማረፋቸውን የተነገረው የ78 ዓመቷ ሆጄስቴ ከአሊ ሐሚኒ ጋር የተጋቡት እንደ አውሮፓውያን አቆጣጠር በ1964 ሲሆን ብቸኛ ባለቤታቸውም ነበሩ።